የበለስ ቅንጣት ይላታል እመቤታችንን። ኤርሚያስ አቤሜሌክ የተባለውን ኢትዮጵያዊ ልኮት ነበረ። ባለፈው ክፍለ ጊዜ ስለ አርጋኖን ድንግል ስለተሰኘው ስለ አባታችን ስለ አባ ጊዮርጊስ ዘጋስጫ ድርሰት ወይም የጸሎት መጽሐፍ ተመልክተን ነበር። መጽሐፉ ምን እንደሚመስል በአጠቃላይና በተለይ ምስጢረ ሥላሴና ነገረ ክርስቶስ በአርጋኖን መጽሐፍ እንዴት እንደተገለጸ ነበር። በዛሬው ክፍል የአርጋኖን መጽሐፍን ይዘት እንቀጥላለን። የመጀመሪያው ነገረ ማርያም ነው። እንግዲህ አርጋኖን ድንግል እንደሚል ይህ መጽሐፍ ሰፊ ርዕሰ ጉዳዩ ሁለተኛው ነገረ ማርያም። በአርጋኖን መጽሐፍ ውስጥ እመቤታችን በሰፊው ተገልጻለች። ከተገለጸችባቸው መንገዶች የመጀመሪያው በብዙ ምሳሌዎች ነው። እንግዲህ ወላዲት አምላክ ምሳሌ አላት። በብሉይ ኪዳን ያሉ ብዙ ነቢያት ብዙ ቅዱሳን የተናገሩት ምሳሌ ይነገራል። አባ ጊዮርጊስ እንደ ሌሎች ቅዱሳን ሁሉ እመቤታችንን ከብሉያት መጽሐፍት እየጠቀሰ በብዙ መልኩ መስሏታል። ለየት የሚያደርገው እሱ ብቻ የመሰላቸው ምሳሌዎችም አሉ። በእንጨት በከበሩ ድንጋዮች በቦታዎች በሰዎች እመቤታችንን በብዙ ነገር መስሏታል። የሱ ብቻ የሆኑ ደግሞ አሉ። ለምሳሌ ከእንጨቶች የበለስ እንጨት አዳም በገነት ሳለ ሰፍቶ የለበሰው ራሱን መከለያ አድርጎ እርቃኑን የሰወረበት የበለስ ቅጠል አለ። በሱ ይመስላታል። እንዲህ ይላል፣ እንዲሁም እኔ ከልጅሽ ጎን ከፈሰሰው ጥምቀት ውሃ ተከደንኩኝ ተሸፈንኩ ብሎ በዛ በበለስ ዛፍ ይመስላታል። ሌላው የኤርሚያስ የበለስ ቅንጣት ይላታል እመቤታችንን። ኤርሚያስ አቤሜሌክ የተባለውን ኢትዮጵያዊ ልኮት ነበረ። ከበለስ ቀጥፈ ፍሬ ዘና ብሎት በዛ ቀጥፎ ተኝቶ በሙዳይ አድርጎ እንቅልፍ ወስዶ 66 ዓመት ቆይቶ ነበር። ሲነቃ ሙዳዩን ሲከፍተው እየተንጠፈጠፈ ገና አሁን እንደተቀጠፈ እላዩ ላይ ውሃ ያለበት እየተንጠፈጠፈ ያለ የበለስ ፍሬ አግኝቶ ነበር። እና አባ ጊዮርጊስ ምን ይላል? በድንግልና ሾተት ያደገው የሆድሽ ፍሬ ደም ሲንጠፈጠፍ ተገኝቷል ብሎ ያችን ዛፍ በእመቤታችን ሲንጠፈጠፍ የተገኘውን ፍሬ ደግሞ ደሙ ሲፈስ የነበረው የክርስቶስ ምሳሌ አድርጎ አባ ጊዮርጊስ በድርሰቱ አንስቷል። እመቤታችንም በሱፍ አበባ ይመስላታል። የሱፍ አበባ በሾህ እንደተከበበ እሾህ በተባሉ በአይሁድ ቆነጃጅት መካከል በኢየሩሳሌም ቆነጃጅት በትዕቢተኞች መካከል የተገኘች ትሁት አድርጎ እመቤታችንን ሌሎች ቅዱሳን ከመሰሉት ለይቶ ይመስላታል። ከከበሩ ድንጋዮችም በብዙ መስሏል። ለየት የሚያደርገው የድንጋይ ደወል ይላል። ደወል ሲደወል የድንጋይ ደወል ምጥ የያዛት ሴት ምጧን ለትንሽ ጊዜ ትረሳና ተዘናግታ ሀሳቧ ወደ ደወሉ ይሆናል። እኛም የዓለምን ስቃይ የዓለምን መከራ ምን ዘነጋባት የድንጋይ ደወል እመቤታችን ናት ብሎ አባ ጊዮርጊስ በብዙ ምሳሌ ወላዲት አምላክን ይመስላታል። ከዚያ ምን ይላል? ድንግል ሆይ በአማረው በተወደደው ነገር ሁሉ መሰልኩሽ፣ ምስጋናሽን ግን ልፈጽሞ አልቻልኩም ይላል። በሁሉም ብዬ ልፈጽሞ አልቻልኩም ካለ በኋላ የኪሩቤልን አፍ የሱራፌልን ልሳን ብቀበል እንደ ሕዝቅኤል ይህን መጽሐፍ ብላ ብባልና ብበላ የሰሎሞንን ጥበብ የእዝራን ጽዋ ብጠጣ ሰውነቴ ሁሉ አንደበት ቢሆን ቅዳሴሽን መፈጸም አልችልም፣ እኔ ወራዳው እንዴት ፈጽመዋለሁ ብሎ በታላቅ ትሕትና እመቤታችንን ይመስላታል ማለት ነው። ስለዚህ የነገረ ማርያም ምሳሌዎች በብዛት የሚገኙት በአርጋኖን መጽሐፍ ላይ ነው። ሁለተኛው እመቤታችንን በሌሎች ሰዎች አንደበት ያመሰግናታል አባ ጊዮርጊስ። ራሱ ያመሰገነው ሳያንሰው ነቢያትን ያነሳል። አዳም ያመሰግንሻል፣ ሔዋን ታመሰግንሻለች እያለ እያንዳንዱን ቅዱስ እመቤታችንን ሊያመሰግን የሚችልበትን ምክንያት እየጠቀሰ ነቢያት እስከ ጳጳሳት እስከ ምዕመናን እስከ ካህናት ወርዶ ያመሰግኑሻል ብሎ በሌሎች አንደበት ያመሰግናታል። ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ ይላታል። ምን ያህል ጸሎት በአንቺ ስም በአንቺ አማላጅነት ከምዕመናን ተላከ ወደ እግዚአብሔር ብሎ ምዕመናን ያመሰግኑሻል ይላል። ቤተክርስቲያን ታመሰግንሻለች ይላል። በልጅሽ ደም ተቀብታ ያጌጠችው ቤተክርስቲያን ታመሰግንሻለች። ለሷ ብሎ የወጣ የወረደላት መከራ የተቀበለላት ቤተክርስቲያን ታመሰግንሻለች ይላል። ከዚያ ደግሞ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ ይላል። ራሱን በገብርኤል ሰላምታ፣ ይሄ ብዙ ቅዱሳን ልማድ ነው። እኛም በመላኩ በገብርኤል ሰላምታ ሰላም እንልሻለን ብለን አባታችን ሆይ ካልን በኋላ እናመሰግናለን። ቅዱስ ዮሐንስ አፈወርቅም ደስ ይበልሽ የሚለውን የገብርኤል ምስጋና በራሱ መንገድ አስፋፍቶ እመቤታችንን አመስግኗል። አባ ጊዮርጊስም የራሱ ደስ ይበልሽ የሚል ደግሞ ጸሎት አለው። ምክንያቱ ገብርኤል የተባረክሽ ሆይ ደስ ይበልሽ እንዳለ እንዲሆንሽ ሆይ ደስ ይበልሽ እያለ በአርጋኖን ድርሰቱ በገብርኤል አንደበት ከገብርኤል ጋር ያመሰግናታልና በሌሎች አንደበት እመቤታችንን ማመስገን ሌላው የአባ ጊዮርጊስ ምስጋና መገለጫ ነው። በአርጋኖን ድርሰቱ የተለዩ ትርጓሜዎች ደግሞ እናገኝበታለን። በሌሎች መጻሕፍት ያለን በሌሎች ሊቃውንት ያልተነገሩ የአባ ጊዮርጊስ ብቻ የሆኑ ልዩ ልዩ ትርጓሜዎች አሉ።
እጅግ አስደናቂ የሆኑ እይታዎች ማለት ነው። የመጀመሪያው ነገር የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን የማቴዎስ ወንጌል ቃል ነው። ይህንን ቃል ብዙ ሊቃውንት እንደተነተኑት አላወቃትም የሚለው እስከ ፍጻሜ የሌለው እስከና ፍጻሜ ያለው እስከ በሚለው አከፋፈል አብራርተው የሚናገሩበት ነው እና አላወቃትም የሚለው ፍጻሜ የለውም። ወላዲት አምላክ እስከ መጨረሻው ድረስ ዮሴፍ በሩካቤ አያውቃትም ተብሎ ተተንትኖ ትምህርት ይሰጣል። አባ ጊዮርጊስ ዘጋስጫ ግን አላወቃትም የሚለውን የእመቤታችንን ክብር አላወቀም በሚል አይን አይቶታል። ይኸው ምንድነው? አምላክን በመውለዷ ህብረ መልኳ ይለዋወጥ ነበር። በትክክል የአምላክ እናት መሆኗን ማንነቷን አላወቀም አልለየም ነበረ ብሎ አባ ጊዮርጊስ በዚህ መልኩ ተርጉሞታል። ሌላው በአባ ጊዮርጊስ አይን የተተረጎመ አስደናቂ ትርጓሜ የቤት ቅናት በላችኝ የሚለው ቃል ነው። እንግዲህ የቤት ቅናት በላችኝ የሚለውን ቃል በመጽሐፍት እንደተተረጎመው ለቤትህ ያለኝ ቅናት ተቆርቋሪነት የሚል መልእክት ያለው ነው። ጌታችን በቤተ መቅደስ ሲሸጡ ሲለውጡ የነበሩት ሰዎች ሲያስወጣ የቤት ቅናት በላችኝ ተብሎ ስለርሱ እንደተነገረ አስተዋሉ ተብሎ ተጽፏል። ስለዚህ የቤት ቅናት የሚለው በዚህ አይን ነው። አንዳንድ ሊቃውንት ደግሞ የቤት ቅናት ቤቱ ውስጥ ያሉ አይሁድ እኔ ላይ የቀኑት ቅናት ለሞት አበቃኝ አድርገው ተርጉመውታል። አባ ጊዮርጊስ ግን ከሌላው በተለየ መልኩ ነው ያየው። የቤት ቅናት በላችኝ የሰደቡ ስድብ በላይ ላይ ወደቀ የሚለውን ሲተረጉም ቤት የተባለችው 9 ወር ከ5 ቀን ማህፀኗን ቤት ያደረክላት ማደሪያ ያደረካት ድንግል ማርያም ናት ይላል። የቤት ቅናት ማለት እርሷ ላይ የሚናገሩ ክፉ ነገር በላኝ፣ የሚሰድቡ ስድብ በላይ ወደቀ ደግሞ የዮሴፍ ልጅ ነው ብለው ሲሰድቡ የተናገሩ ስድብ እሷም በድንግልና አልጸነሰችም አልወለደችም ሲሉ የቤትህ የድንግል ማርያም ነገር በላኝ አቃጠለኝ ብሎ አባ ጊዮርጊስ በተለየ ትርጓሜ አይቶታል። ብዙ ጥቅሶች አሉ እንደዚህ የተረጎማቸው። በሶስት የተገመደ ገመድ አይበጠስም የሚለውን በመጽሐፈ መክብብ ያለውን ቃል አባ ጊዮርጊስ በስላሴ ያመነ አጋንንት አይችሉትም ብሎ ተርጉሞታል። ነፍስ አትግደል ያለው ስለ ደመ ነፍስ ነው እንጂ ስለ መንፈስ አይደለም፣ ስለ ሕያዊት ነፍስ አይደለም ብሎ ሞዋቲ የሆነውን ስጋ ደመ ነፍስን ወይም ደመ ነፍስን ከሕያዊት ነፍስ ለይቶ ይሄ ትራይኮቶሚ የሚባለው በሶስትዮሽ ስጋ ነፍስና መንፈስ የሚለውን አባ ጊዮርጊስ በድርሰቱ ላይ አብራርቶ ተናግሮታልና የእርሱ ብቻ የሆኑ ትርጓሜዎች የምንላቸው እነዚህ ናቸው በአረጋኖን ድርሰቱ ላይ። ሌላው አባ ጊዮርጊስ የመጽሐፍ ቅዱስ ታሪኮችን ወደ ጸሎት ቀይሯል። የምናውቃቸውን ታሪኮች ወደ ጸሎት ይቀይራቸዋል። ቃላት ወደ ጸሎት ይቀይራቸዋል። ለምሳሌ ሐዋርያት ቅዱስ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አንድ ነዳይ ለመናቸው፣ ብርና ወርቅ የለንም፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብለውታል። አባ ጊዮርጊስ ይህንን ቃል ይወስድና ይላል እመቤታችንን ሲለምናት ብርና ወርቅ የለኝም ያለኝን ሰጥሻለሁ፣ ይኸውም ውዳሴ ነው ምስጋና ነው ብሎ እመቤታችንን ያመሰግናል። በሌላ ቦታ ደግሞ እግዚአብሔር ለእስራኤል የተናገረው ቃል አለ። እናት የወለደችውን ትረሳ ዘንድ ትችላለችን ይልና ትረሳ ይሆናል እናትስ፣ እኔ ግን አልረሳሽም በመዳፌ ቀርጬሻለሁ ብሎ ለእስራኤል ተናግሯል። ይህንን የወስድና አባ ጊዮርጊስ ወደ ምስጋና ቀይሮ ለእመቤታችን እናት ልጇን ትረሳለችን? እናትስ ትረሳ ይሆናል፣ አንቺ ግን አትርሽኝ፣ በልብሽ አኑሪኝ፣ በአፍሽ የተጠራው በፊትሽ የተቀረጽኩ ልሁን ብሎ ወደ ጸሎት ቀይሮታል። ሌላው የክርስቶስን ተአምራትና ምሳሌዎች ሁሉም ወደ ጸሎት ይቀይራቸዋል አባ ጊዮርጊስ። ለምሳሌ የጌታን ተአምራት ለምሳሌ መጻጉዕ የምንለውን በሽተኛ ጌታችን አስነስቶታል፣ ሽባ የነበረውን የሱን ይጠቅስና ከበጎ ስራ ልምሾ የሆንኩ ሽባ ነኝና እባክህ አስነሳኝ ይላል። እውሩን አበራ የሚለውን ታሪክ አይነ ልቦናዬን አብራልኝ ይላል። በመያዝ ሐሙስ ዕለት ሊሰቅሉ ይዘውሃል፣ እኔን ግን አስፈታኝ ከኃጢአት እስር ይላል። በመገረፍ ከመቅሰፍት አድነኝ ይላል። እጅና እግሮቼን በመቸንከርህ እጆቼን ከቅሚያ እግሮቼን ከመሰናክል አድንልኝ ይላል። ወደ ጸሎት ይቀይራቸዋል የክርስቶስን ታሪኮች። እንደውም እነኋት እናት እነሆ ልጅሽ ብለሃልና እኔን ደግሞ እባክህን በደሜ የዋጀሁት ባሪያሽ ይኸው እናት ደግሞ እነኋት ብለህ ንገርልኝ ብሎ ወደ ጸሎት ይቀይረዋል። ሌላው በጣም የሚገርመው ምሳሌዎቹንም እንደዚሁ አባ ጊዮርጊስ ራሱን በምሳሌ በክርስቶስ በተናገራቸው ምሳሌ ውስጥ ያስገባል። ለምሳሌ የሰርግ ልብስ ያለበሰ አንድ ሰው ታሪክ ተጽፏል በወንጌል። ለምን ሳትለብስ ገባህ ይላል። አባ ጊዮርጊስ የሰርግ ልብስ ያለበስኩት እኔ ነኝ እባክህ ማረኝ ይላል። ዘይት ያላዘጋጁ ሰነፍ ደናግል ነበሩ የሚለውን ታሪክ ደግሞ ዘይት ያላዘጋጀሁ እኔ ነኝ እባክህ ማረኝ ይላል። እስከ ሰርክ ያላገለገልኩ እኔ ነኝ፣ በመክሊት ያላተረፍኩ መክሊቴን የቀበርኩ እኔ ነኝና ማረኝ ይላል። የጠፋው ልጅም እኔ ነኝ ይላል። በጠፋው ልጅ ቦታ ራሱን ያደርግና
እሪያ ምጠብቅ በእሪያዎች የሚበሉትን ምመኝ እኔ ነኝ። ልጅ ልባል አይገባኝምና ከንዑሰ ክርስቲያን አንዱ አድርገኝ፣ ቤት ገብቼ መጸለይ አይገባኝም ብሎ የጌታችንን ምሳሌዎች ተአምራት ወደ ጸሎት ቀይሮ ይጸልያል አባ ጊዮርጊስ። አባ ጊዮርጊስ እንግዲህ አርጋኖን በተባለው ድርሰቱ ሌላው በጣም ሰፊ የምናየው ነገር ለእመቤታችን ያለው ጥልቅ የሆነ ፍቅር ነው። ይሄ በጣም በአስደናቂ ሁኔታ ተገልጿል። እንዲህ ብሎ ይለምናታል እመቤታችንን። ንዕድ ክብርት ለሆነች ድንግል ባሪያዋ አገልጋይዋ ልጇ በደሙ የዋጀው እገሌ ነው የሚል በልጅሽ በደሙ ቀለም በልቤ ሰሌዳ ላይ ተጽፎ ይኑር ለዘላለም አይፋቅ ይላል። ያንቺ ባሪያ መሆኔ በልጅሽ በደሙ ቀለም በልቤ ሰሌዳ ላይ ይጻፍልኝ ብሎ ይለምናታል። አንቺንም አላስብበት ጊዜ የለም ይላል። በሌሊትም በቀንም በሚሄድበት ሁሉ አንቺን ሳላስብ ውዬ አድሬ አላውቅም ይላል። እመቤታችንን መውደዱን ይነግራታል። እርሷም እንድትወደው ደግሞ ይለምናታል። ፍቅርሽ በልቤ እንደተጻፈ ፍቅሬ በልብሽ የተጻፈ ይሁን እንዳይፋቅ ጠይቃታል። አንቺ ከወደድሽኝ ልጅሽ አይጠላኝም፣ እሱ ከወደደኝ ደግሞ ማን ይቃወመኛል ይላል። እመቤታችን እንደወደዳት እንድትወደው ይለምናታል። ማልተጋ በጸሎት ማልተጋ ሰውን ስሰንፍ ከእንቅልፌ እንድትቀሰቅሽኝ ደግሞ ብሎ አደራ ይላታል። እመቤታችንን ስተኛ እንቅልፍ ሲወስደኝ እባክሽ ለጸሎት አትጊኝ ቀስቅሽኝ ይላታል። ሌላው ለእርሱ ያለውን ፍቅር የእግዚአብሔር ስጦታ እንደሆነ እንደተሰጠው አድርጎ ደግሞ ይገልጻል። እንዲህ ይላል፣ ኃጢአቴ ይላል ከዓለም ኃጢአት ሁሉ እንደሚበልጥ እግዚአብሔር አወቀ። ያንቺ ንጽህና ደግሞ ከቅዱሳን ሁሉ ንጽህና እንደሚበልጥ አወቀ። ስለዚህ ፍቅርሽን በልቤ ውስጥ ጨመረው ይላል። ከዚያ ምን ይላል? ጽኑ ቁስል ላለበት ሰው ጽኑ መድኃኒት እንደሚያስፈልገው ለጽኑ ኃጢአተኛው ጽኑ ንጽህናሽን ቅድስናሽን መድኃኒት አድርጎ በእኔ ውስጥ ከቷል ብሎ አባ ጊዮርጊስ ይናገራል። በእመቤታችን ጸሎት ያለውን እምነት ይናገራል። በጸሎትሽ ከታመንኩ ምን ሆናለሁ ይላል። ሰማይና ምድር መጅና ወፍጮ፣ እንግዲህ ይሄ የድንጋይ ወፍጮ እንደምናውቀው መጅና ወፍጮ አለ አይደለ? ሰማይና ምድር መጅና ወፍጮ ቢሆኑ እኔ ለመጨፍለቅ ቢገጣጠሙ ይላል ምንም አያረጉኝም በአንቺ ጸሎት ከታመንኩ ይላል። የጥፋቷ አሁን ቢነሳ በኖህ ዘመን የመጣው የጥፋቷ አሁን ቢመነጭ ምድር ሁሉ ቀላያት ሁሉ ውሃ ቢያፈልቁ ከሰማይ እሳት እና ዲን ቢዘንብ ይላል በኖህ መርከብ እንደዳኑ በጸሎትሽ ድናለሁ። ሎጥና ቤተሰቡ በመላእክት እንደዳኑ በእጅሽ ከዛ ወጣለሁኝ ይላል። ዘማዊቷ ረዓብ በኢያሪኮ ሳለች በቤቷ ቀይ ሐር አድርጋ ከጥፋት ድና ነበረ። እንደዚሁም ይላል በልጅሽ በደሙ ቅላት ድናለሁኝ፣ ምንም ነገር ቢሆን በጸሎትሽ ከታመንኩ ምንም አልሆንም ብሎ አባ ጊዮርጊስ ጽኑ ፍቅሩን ለእመቤታችን ይናገራል። አባ ጊዮርጊስ በአርጋኖን ፍጹም ትሕትና አሳይቷል። በእውነት አባ ጊዮርጊስ እንደኔ ያለ ኃጢአተኛ በዓለም ላይ የለም ነው የሚለው በአርጋኖን ድርሰቱ። እንደውም የእሱን ኃጢአት ከድንግል ማርያም ንጽህና እኩል ነው ይላል። እንዳንቺ ንጹሕ የለም፣ በዛ መጠን ደግሞ እንደኔ ኃጢአተኛ በዓለም የለም ይላል። እውነት ለመናገር እንደዛ ያለ መናኝና እንደዛ ያለ ቅዱስ ይህን ማለት ይገባው አልነበረም። ግን በፍጹም ትሕትና ኃጢአቴ ብዙ ነው ይላል። እንደውም እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ለአብርሃም እንደገባው እሱ ደግሞ ይላል የኔ ኃጢአት እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ነው ይላል። እጅግ ብዙ ነው ኃጢአቴ ይላል። ክርስቲያን አድርግኝ ይላታል እመቤታችን። እንደው በእውነት ይገርማል ትሕትናው። አሁን አባ ጊዮርጊስ ክርስቲያን አድርግኝ የሚል አልነበረም። ግን ክርስቲያን አድርግኝ፣ ክርስቲያን ልባል፣ በክርስቲያንነት ልኑር፣ ልጅሽ ሊፈርድ ሲመጣ ክርስቲያን ሆኜ ያገኘኝ ይላል እና ራሱን እንደ ክርስቲያን እንኳን አይደለሁም ብሎ ይለምናል። ሌላው እመቤታችንን ሲያመሰግናት የኃጢአተኛ ሰው ምስጋና ምን ይጠቅመኛል እንዳትይ ይላል። የኔ ኃጢአት የኔ ርኩሰት ያንቺን ቅድስና ሊያረክሰው አይችልም፣ ማመንዘሬም ቅድስናሽን አያሳድፈውም እና እንደው ድፍረት አታድርጊብኝ አንቺን ማመስገኔን ብሎ ይናገራል። በፍጹም ትሕትና ማለት ነው። ሌላው ክርስቶስን እንዲህ ሲል ይለምነዋል። የኃጢአቴን ቁጥር አትተሳሰብ ይላል። እንደው እንዳትቆጥርብኝ ኃጢአቴን፣ የተጻፈውን ፋቀው ያልተጻፈውን አትጻፈው፣ ትንሽ በጎ ስራ ካለኝ ደግሞ እሱን በጣም አስፋፋውና አብዛውና እሱን ደግሞ በደንብ ጻፈው፣ ካልተጻፈ በደንብ አድምቀህ ጻፍልኝ ብሎ በታላቅ ትሕትና ይጸልያል አባ ጊዮርጊስ። በጸሎቱ ላይ ዲያብሎስንም ያነሳል። ዲያብሎስ ጸሎትን እንዴት ማስታጎል እንደሚወድ እንዴት እመቤታችንን እንደሚጠላ ጥርሱን ያፋጫል ይላል። ያንቺን ስም ሲሰማ ዲያብሎስ ጥርሱን ያፋጫል። መብረቅ በኃይል ሲጮህ ሰው እንደሚደነግጥ ያንቺን ስም ሲሰማ ሰይጣን ይደነግጣል። ከተወለድሽ ጀምሮ ረፍት አላገኘም ይላል። እንዳንቺ የሚጠላው የለም። ከልጅነት ከተወለድሽበት አንስቶ ከጽንስ አንስቶ በልጅሽ ላይ ባደረሰው መከራ እስከ ሞት እስከ ረፍትሽ ድረስ ተዋግቶሻል፣ ሰይጣን ይጠላሻል ይልና ስለዚህ እኔን በእርሱ ላይ አሰልጥኝኝ ይላል። ይህንን ድዊ ይህንን ጎስቋላ ወጋው ዘንድ አሰልጥኝኝ፣ በልጅሽ መስቀል ፍላጻ እንድነድፈው እባክሽ አሰልጥኝኝ ይላል።
አስማት ከሚጽፉ ጠልሰም ከሚጠለስሙ በወፍ በከዋክብት በእሳት ከሚያመልኩ ሁሉ አድኝኝ ብሎ የዲያብሎስን ኃይል እንድታደክምለት በጸሎቷ እንድታበረታው ይናገራል። መጨረሻ አባ ጊዮርጊስ የቅዱሳን ሁሉ ስም ጠርቶ የእነሱን ሁሉ በረከት አሳድሪብኝ ብሎ ጸሎቱን ያጠናቅቃል ማለት ነውና አርጋኖን የተሰኘው ውብ ድርሰቱ እንደው ከብዙ በጥቂቱ ይህንን ይመስላል። በእውነት ይህንን ጸሎት በማድረግ ከፍ ያለ ዋጋ ከፍ ያለ ጸጋ ይገኝበታል። እስካሁን ያልጸለያችሁ ይህንን ጸሎት ያላነበባችሁ ምዕመናን በእውነት ብትጸልዩት አነቡት የእመቤታችንን ፍቅር የሚያሳድር የክርስቶስን ፍቅር የሚያሳድር መንፈሳዊ ጸጋ የሚያሳርፍ ነውና በእውነት የጸሎቱ በረከት ከሁላችን ጋር ይሁንልን። የአርጋኖንን መጽሐፍ ጸልየን ደግሞ በእርሱ ልብ ያለው የእመቤታችን ፍቅር በእኛ እንዲያደር እግዚአብሔር ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር። የአባታችን የባዩ ዘጋስጫ አረዳይ በረከት በሁላችን ላይ ይሁን። አሜን አሜን። ቻናሉን